ሰላም ሰላም ቀመር አበውን ለማስረዳት ሞክራለሁ። በመጀመሪያ 26ቱን ፊደላቶች እንዘረዝራለን። ለምሳሌ ሀለሃ መሰረሰ ቀበተ ሀና አከዋ ዘየደገጠ በጸጸፈ ፐ እንላለን። በአበገደን ይሰራል። ለምሳሌ አበገደ ሀወዘ ሀጠየቀ ለመነ አፈጸ ቀረሰተ ሀጸጠ በሚለው እኔ የሰራሁት በሀለሃመ ነው። በሁለቱም ስለሚያስኬድ ማለት ነው። ሀለሃመ እዚህ ጋር እንደዚህ ሰርተናል ማለት ነው። አሃዱ 1 2 3 4 ብለን እንድትረዱት ነው። 10 በሂንዱ አረቢክ ማነበው 10 ካልን በኋላ 11 አንልም። 20 30 40 50 60 70 ብለን 100 ካልን በኋላ 200 300 400 500 600 700 800 እንላለን ማለት ነው። 800 ይሆናል። በዛ መሰረት ይሄ ቀመሩ ይሄን ፊደሉን የጻፍኩት ለእናንተ እንድትረዱት ነው እንጂ ባልጽፈውም ራሱ ቀመሩ ፊደል ቀመር ስንል ፊደሉ አሃዙ ደግሞ ፊደል ይሆናል ማለት ነው። ስለዚህ አሃዙ ፊደል ሲሆን አሳያችኋለሁ። እግዚአብሔር የኢትዮጵያን አበሳ በቃ ይበላት አሜን ይላል እዚህ ጋር። ስለዚህ እዚህ የሚለው ይሄ ጽሁፉ ለራሱ ባይኖር እዚህ ጋር ማለት ነው። ይሄ ጽሁፉ ባይኖር ይሄ ጽሁፉ እናጥፋው፣ ይሄን ጽሁፉን እናጥፋው። ጽሁፉ ሲጠፋ እዚህ ጋር ራሱ ፊደሉ ይናገራል ማለት ነው። አሃዙ ፊደል ነው ብለናል። ስለዚህ ይሄ ፊደሉ እግዚአብሔር የኢትዮጵያን አበሳ በቃ ይበላት አሜን። እግዚአብሔር የኢትዮጵያን አበሳ በቃ ይበላት ነው ጽሁፉ። እንዴት እንደዛ አገኘው ካላችሁ እዚህ ጋር 40 ነው፣ እዚህ ጋር 6 ፊደል ነች፣ 6ኛ ፊደል ነች። ግዕዝ ነው። ስለዚህ 40 እዚህ ጋር አለች አይደለ? ግዕዝ ነች። ስለዚህ እዚህ ጋር የምትገልጽልን ሳድስ ፊደል ተጨምራለች። ስለዚህ ይሆናል። እዚህ ጋር ደግሞ ገ ደግሞ እዚህ ጋር 200 ነች። ስለዚህ ሳድስ ፊደል ነች ማለት ነው። እዚህ ጋር ሳድስ ስላለች ስለዚህ እዚህ ከአብ 80 ላይ እዚህ ጋር ዘን እናገኛለን። ዘዙ ዚ ሳልስ ፊደል እናደርጋለን። ይቅርታ ከአብ ነው የጻፍኩት፣ ሳልስ እናደርጋታለን ማለት ነው። እና በዚህ መሰረት እናገኛለን ማለት ነው። አሜን የሚለውም እዚህ ጋር አሜ 5 ፊደል ነው። መሙሚማ ሜ 5 ፊደል ነው። እዚህም ደግሞ ሳድስ ፊደል ነው። ነ እዚች ጋር 30 ነች። ስለዚህ ሳድስ አድርጋት ነው የሚለው አሜን። ስለዚህ ይህን ይመስላል ማለት ነው ቀመር የሚለው። እናንተ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ለብዙሃኑ ተደራሽ እንድታደርጉ ጠይቃለሁኝ። አሜን። አመሰግናለሁ።